ዛሬ ዴንማርክ ገብቻለሁ። አዎ በኢትዮጵያ በአማራ ክልል በምትገኘው ዴንማርክ ደብረ ብርሃን ማለት ነው። ታዲያ በዚች ከተማ ታላቅ ህዝቦችም ሀገር ወዳድ ህዝቦች፣ ስራ ፈጣሪ ስራ ወዳድ ህዝቦች ይገኙበታል። ዛሬ የማስተዋውቃችሁ አንድ ሰው አለ። አንድ ትልቅ የተባለ ጃንት ፋብሪካም እዚች ከተማ ላይ ተመርቋል። አዎ ብዙ ፋብሪካዎች አሉ። ዛሬ የምናስመርቀው ግን በአይነቱ ለየት ያለ ነው። ኑ ተከተሉኝ። ሔዋን ቀለመወርቅ የሴት ጀግና በዛሬው ዕለት ትልቅ የተባለ ታሪክን ሰርታለችም። ወደ 1 ቢሊዮን ብር የሚጠጋ ወጪ የወጣበትንም ሔዋን ስፓይስ ቴስት ዘ ኦሪጂን ፋብሪካም በደብረ ብርሃን በከተማ በድምቀት አስመርቃለችም። በርካታ የመንግስት ኃላፊዎች በዚህ ቦታ ላይ ተገኝቷል። ደብረ ብርሃን ደምቃለች። የሴት ጀግና ብዙ ስራዎችን የሰራች የሔዋን ፋሽን መስራችም እንደዚሁም ደግሞ በበርካታ ድርጅቶቿ የምትታወቀው ሔዋን ፋሽንን እንኳን ደስ ያለሽ በሏትም። ሔዋን ስፓይስ የተለያዩ ቅመሞችንም ወደ ዓለም ክፍል በሙሉ የሚልክ ይሆናል። ቶሮንቶ፣ ዱባይ እንደዚሁም ኒውዮርክ ጨምሮ የትኛውም ዓለም ላይ የሔዋን ስፓይስ ምርቶችን ታገኛላችሁ። ነገር ግን እናንተ ዛሬ የምፈልገው እንኳን ደስ ያለሽ ከብዙ ፈተናዎች በኋላ እንኳን ለዚያ በቃሽ። እናትሽን አኩረተሻል፣ የእናትሽን ምልክት አሳይተሻል፣ ወንድምሽም ኮርቶብሻል እንድትሏት ፈልጋለሁ።